በዚህ ቪዲዮ የወገብ ህመም ሁሉ የኩላሊት በሽታ ነውን? የኩላሊት በሽታ አይነቶችና መንስኤዎቻቸው፣ ኩላሊታችንን በቤት ውስጥ እንዴት መንከባከብ እንችላለን? የኩላሊት ህመም የሚያሰጋን ምን ደረጃ ላይ ሲደርስ ነው? የኩላሊት ህመም ከመታመማችን በፊት ሊደረጉ የሚገቡ ቅድመ ጥንቃቄዎችስ ምንድን ናቸው? ሰላም ውድ የጤናማ ኑሮ ቤተሰቦች እንደምን አላችሁ? ዛሬ የምጠይቃችሁ አንድ ወሳኝ ጥያቄ አለኝ። በሰውነታችሁ ውስጥ በቀን 24 ሰዓት በሳምንት 7 ቀን ያለ እረፍት የሚሰራ ደማችሁን የሚያጣራና መርዛማ ነገሮችን የሚያስወግድ የተፈጥሮ ማጣሪያ እንዳላችሁ ያውቃሉ? አዎ፣ ስለ ኩላሊታችን ነው የማወራው። ብዙዎቻችን ወገባችን ሲያመን ኩላሊቴን ይሆን ብለን እንሰጋለን። ግን የወገብ ህመም ሁሉ የኩላሊት በሽታ ነውን? የኩላሊት ጠጠር፣ እብጠትና ኢንፌክሽን እንዴትስ ይፈጠራሉ? ዛሬ በእነዚህ ጥያቄ ዙሪያ በጥልቀት እንወያያለን። ይህ ቪዲዮ እስከ መጨረሻው ከተከታተላችሁት ኩላሊታችሁ እንዴት መጠበቅና ማጽዳት እንደምትችሉ ሙሉ እውቀት ታገኛላችሁ። የወገብ ህመም ሁሉ የኩላሊት በሽታ ነውን? መልሱ በፍጹም። ይህ ብዙ ሰዎች የሚሳሳቱበት ነጥብ ነው። አብዛኛውን የወገብ ህመም የሚመጣው ከአቀማመጥ ችግር፣ ከባድ ዕቃ ከማንሳት ወይም ከጡንቻ መሳብ ነው። ይህ ህመም አብዛኛውን ጊዜ ወደ ታችኛው ወገብ አካባቢ ይሆናል የሚያምን። የኩላሊት ህመም ግን አብዛኛውን ጊዜ የሚሰማው ከጎድን አጥንት በታች በጀርባ በኩል ግራ ወይም ቀኝ ነው። ህመሙ ከባድና ወደ ታችኛው የሆድ ክፍል ወይም ብሽሽት የሚወርድ ሊሆን ይችላል። ኩላሊት የምትገኘው ከሆድ ዕቃ በስተጀርባ በኩል ስለሆነ እብጠት ወይም ጠጠር ሲኖር የኩላሊት ሽፋን ይለጠጣል። ይህ ከባድ ህመም ይፈጥራል ማለት ነው። የኩላሊት በሽታ አይነቶችና መንስኤዎቻቸውን እንይ። የኩላሊት ኢንፌክሽን፣ የኩላሊት ጠጠር፣ የኩላሊት እብጠት። እነዚህ ችግሮች እንዴት ይከሰታሉ? ለምንስ ይፈጠራሉ? የኩላሊት ኢንፌክሽን ወይም ኪድኒ ኢንፌክሽን እንዴት ይፈጠራል? አብዛኛውን ጊዜ ባክቴሪያ ከሽንት ቧንቧ ተነስቶ ወደ ላይ ወደ ኩላሊታችን ሲወጣ ይከሰታል። ይህ ደግሞ የሚሆነው የግል ንጽህና ጉድለት፣ ሽንት አምቆ መያዝ እና የሰውነታችን በሽታ የመከላከል አቅም መቀነስ ዋና መንስኤዎቹ ናቸው። የኩላሊት ጠጠር ወይም ኪድኒ ስቶን እንዴት ይፈጠራል? በሽንት ውስጥ ያሉ ማዕድናት እንደ ካልሲየም ተከማችተው ጠንካራ ክሪስታል ሲሰሩ ነው። ይህ ከምን አንጻር ነው የሚመጣው? በቂ ውሃ ለመጠጣት፣ ጨው ማብዛት እና የተወሰኑ ምግቦች እንደ ቀይ ስጋ አብዝቶ መጠቀም ለጠጠር ያጋልጣል። የኩላሊት እብጠት ወይም ኢንፍላሜሽን ለምን ይፈጠራል? ከቁጥጥር ውጭ የሆነ የስኳር በሽታ፣ የደም ግፊት እና አንዳንድ የመድኃኒት አይነቶች እንደ አስፕሪን እና ዲክሎፊናክ ያሉ የህመም ማስታገሻዎች ኩላሊትን በማድከም እብጠት ሊፈጥሩ ይችላሉ። ኩላሊትን የሚያጸዱ መጠጦችና የቤት ውስጥ መፍትሄዎችን እንይ። ኩላሊታችንን በቤት ውስጥ እንዴት መንከባከብ እንችላለን? አንደኛ፣ ውሃ። ንጹህ ውሃ ከሁሉ በላይ ምርጡ የኩላሊት ማጽጃ ነው። በቀን ቢያንስ ከ2 ሊትር እስከ 3 ሊትር ውሃ መጠጣት መርዞችን አጥቦ ለማስወጣት ይረዳል። ሁለተኛ፣ የሎሚ ውሃ። በሎሚ ውስጥ ያለው ሲትሬት የኩላሊት ጠጠር እንዳይሰራ ይከላከላል። ሶስተኛ፣ የዝንጅብል ሻይ። በውስጡ ባለው ጸረ ብግነት ወይም አንቲ ኢንፍላማቶሪ ኩላሊትን ከኢንፌክሽን ይከላከላል። አራተኛ፣ ሐብሐብ ወይም ወተርሜሎን። ከፍተኛ የውሃ መጠን ስላለው ኩላሊትን ለማጽዳት ይረዳል። ማስጠንቀቂያ፣ የኩላሊት ህመም ደረጃ ከፍ ካለ፣ ለምሳሌ እጥበት የጀመረ ሰው ፈሳሽ መገደብ ስላለበት የግድ ሐኪም ማማከር ያስፈልጋል። የኩላሊት ህመም እንዳይከሰት ቅድመ ጥንቃቄዎችና መፍትሄዎች። የኩላሊት ህመም የሚያሰጋው ምን ደረጃ ላይ ሲደርስ ነው? አንደኛ፣ የሽንት ቀለም መቀየር፣ ደም መቀላቀል ወይም መቅላት። ሁለተኛ፣ የፊት የእጅ ወይም የእግር እብጠት። ሶስተኛ፣ ቶሎ ቶሎ መድከም እና የምግብ ፍላጎት መቀነስ። አራተኛ፣ ሽንት በሚሸኑበት ጊዜ ማቃጠል ወይም ህመም መሰማት። መፍትሄዎቹስ ምንድናቸው? አንደኛ፣ ጨው ይቀንሱ። ጨው የደም ግፊት በመጨመር ኩላሊትን ይጎዳል። ሁለተኛ፣ መድኃኒቶችን በጥንቃቄ መውሰድ። ያለ ሐኪም ትዕዛዝ ህመም ማስታገሻዎችን አይውሰዱ። ሶስተኛ፣ እንቅስቃሴ ማድረግ። ስፖርት መስራት ደም ግፊትንና ስኳርን በመቆጣጠር ኩላሊትን ይጠብቃል። ውድ ተመልካቾች፣ ዛሬ ስለ ኩላሊት ጤና ብዙ ነጥቦችን አንስተናል። ኩላሊታችን አንዴ ከተጎዳች ለመመለስ ከባድ ስለሆነ ቀድሞ መጠንቀቁ ብልህነት ነው። አሁኑኑ 1 ብርጭቆ ውሃ በመጠጣት ኩላሊታችሁን ከበሽታ ታደጉላለሁ። ይህ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር አድርጉት። ለጤናችሁ ጠቃሚ የሆኑ መረጃዎች ሁልጊዜ እንዲደርሷችሁ ቻናላችንን አሁኑን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ጤናችሁ ብዝት ይበል። ጤናማ ኑሮ ለሁላችንም። ባይ